ወገኖቼ የድግሶቻችሁን የሰርጎቻችሁን የምርቃቶቻችሁን የበዓላቶቻችሁን የልደትና የክርስትና በዓላችሁን የልጆቻችሁንም በዓል እንኳን ሳይቀር ተውቴ ሙት ዓመትና ተስካር እንኳን ሳይቀር የፊት ወንበሩ ለክርስቶስ ነው የሚለቀቀው። ለክርስቶስ የፊት ወንበር ሲለቀቅ ምን እንደሚሆን ታውቃላችሁ? እንዲህ ይላል እግዚአብሔር ቃል ላንብብላችሁ። ግብዣ ባደረክ ጊዜ ድሆችንና ጉንድሾችን አንካሶችን እውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና ይላል። ወገኖቼ ግብዣ ባደረጋችሁ ጊዜ የፊት ወንበሩ የድሆች ነው። የፊት ወንበሩ የምስኪኖች ነው። የፊት ወንበሩ የጉንድሾች ነው። የፊት ወንበሩ የተራቡት ነው። ቅድሚያውን እንግዲያው ስለ ክርስቶስ ነው የምትሰጡት። ለማን ነው የምትሰጡት? ወገኖቼ እውነት እንነጋገር ከተባለ ክርስቶስማ በዘበኛ ይባረር የለ በዚህ ዘመን። እውነት አሰብ በራችንን እንዘጋና እኛን የመሰሉትን እንጠራና አንጥራ እያልኩ አይደል። እኛን የመሰሉትን እንጠራና ክርስቶስስ በር ይዘጋበታላ፣ በዘበኛ ይባረራላ። እውነት አሰብ እንደው ራሳችንን እንየው። አስከፋዋችሁ ይሆን? በዘበኛ ይባረራላ፣ ክርስቶስማ በር ይዘጋበታላ። ወገኖቼ በክንፉ ጥላ ስር ያሳረፈንን አምላክ እውነት እንነጋገር ከተባለ ክርስቶስንማ በፀሐይ አስመትተነው የለ? ፀሐይ ላይ አናሰጣቸው። እነሱ እኮ ክርስቶስ እኮ ነው። በፀሐይ ላይ ያሰጣችሁታል። እጅግ ይደንቃል። በከበረው ዙፋን ላይ ያስቀመጠንን ጌታችንን ድንጋይ ላይ አንጥፈነዋል። እቅጩንማ እንነጋገር። ከዋናው ማዕዳችን አባረነው፣ ፍርፋሪ እንኳን ነፍገነዋል። በድብድብ የሚበሉት በሽሚያ የሚያገኙት አንዳንዴ እየተደባደቡ እንኳን ደማቸውን አፍስሰው የሚሄዱበት አይደለም። ድግሶቻችን፣ ሰርጎቻችን የታል ክርስቶስ? ያማረውን ለምለም መስክ ያሰማራንን ጌታ እውነት እንነጋገር። ስለ ቃሌና ስለ ድፍረቴ ይቅርታ አድርጉልኝ። ሶፍት የተቀላቀለበት አይደለም እንሰጠው ነው አይደለም። የጋጥነውን አጥንት አይደለም እንወረውረው። እንደው ይቅርታ አድርጉልኝ። እንደው ውሻ አላደረግነው። የታል ክርስቶስ? የታሉ ድሆች? የታል ያ መቅደስ? የታል ይሄ ህይወት? የታል ይሄ ክርስትና? እውነት ነው ውሸት ነው የምንኖረው? አልተረሳም፣ አልተተወም፣ አልተባረረም። እመኑኝ። ደግሞም ታውቃላችሁ በዚህ ዘመን ትርፍራፊ እንኳን ያለ ዋጋ ማግኘት አስቸግሯል። ትልልቅ ሆቴሎች ትርፍራፊን እንኳን ለድሃ በገንዘብ መሸጥ ጀምረዋል። ምን ማለት ነው? የፊቱ ወንበር ከክርስቶስ ተባሯል። እውነት እንነጋገር ከተባለ እንዲህ አይደል እየኖርን ያለ? አልተረሳም ክርስቶስ። ሲተርፍ የምንሰጣቸው፣ ሲሻግት የምንወረውርላቸው፣ ቅራሪውን የምንጥልላቸው አይደለንም ብዙዎቻችን። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ዳግመኛ እንዲህ ይላል፣ በረከቱ ትደርብንና በሞቴ ስሙኝ። እንዲህ ይላል፣ አንተ ከተገቢው በላይ ትመገባለህ። እየሰማችሁት ነው? እንዳይከፋችሁ። ቢከፋችሁስ እውነት ከመነገር ወደ ኋላ ይባላል። እንድንሰራው እኮ ነው። እውነት አሰብ ከጾም ጋር አላልኳችሁ? ከምን ጋራ? ከምን ጋራ? ከጾም ጋራ አብሮ የሚወሰድ አላ አንዳንዴ ጨጓራ እንዳይነካ እያሉ አብሮ የሚሰጥ ከጾም ጋራ አንተ